ደስ ይለኛል። ስላለን ሁለታችን እንጠይቅ፣ እነሱም ሁለቱም ይጠይቁ። እንደዛ ይሻል። እኔ ለሌላ ምክንያቱም ትክክልም አይመጣም ደቂቃዎች ስለሆንኩኝ እኔ ጥያቄዎች ነበሩ ኢንተርቪው ግን ለዮሐዶ የልደት ልስጥና ወይ መኩ ይህን ጥያቄ እናንተ ጠይቁ ፌር እንዲሆን ማለት ነው። ያው ድርሻ ስለያዝን ብዬ ነው። አይን አንድ ጥያቄም ብቻ ማናችሁም በፈለጋችሁን ነገር እንድታብራሩልኝ ለሁለቱም አቅርብ። አሁን አጠይቀው ዮኒ ቆይ እሺ እንደዚህ ና ደቂቃ ስንት ላይ ያዝላችሁ ለሚጠየቀው ሰው ለመመለስ በደቂቃ ሆና ማን ይጠይቃል? ስንት ሰው ሁለት ይጠይቃል ምናምን እሱ ላይ መጀመሪያ እንትን በል ከደቂቃው ጥያቄ ያለ አንተ እኔ ከሰማሁት ኦፍኮርስ ረጅም ሰዓት ስለሰማን ጥያቄ አለን ሁላችን ጥያቄ አለ አንተ እሺ ሰው ያልተወያየ አቤል አለ አቤላ ጥያቄ አለ ጥያቄ አለ ስለዚህ አንዳንድ ጥያቄ ትጠይቃላችሁ ከኛ ደግሞ ዲያቆን መኩ ጥያቄ አለ አለ ፐርፌክት የኔን ቦታ ወይ ዮሐዴ ወይ ልደትሻ ጋዲ አለ ከፈለግ ገለልተኛ አካል ስለሆነ ጋዲ አስልቶ መጠየቅ እንችላለን በቃ ጋዲ ግባ እኔ መውጣት እችላለሁ ኦኬ እሺ ጋዲ ላክ ፕሊዝ እኔ ልውጣ ከኔ ጋር ሞልቷል እኔ እወጣለሁ ዮኒ ከውጭ ሆኜ እሰማለሁ ታንኪዩ በጣም ሁላችሁንም አይ ሆፕ ነገ ከነገ ወዲያ እንገናኛለን ጥሩ ዲስከሽን ደግሞ ከኔ ጋር እናደርጋለን ከወንድሞቼ ጋርም እንቀጥላለን እግዚአብሔር ይስጥልኝ በጣም ሁላችሁንም አመሰግናለሁ እበርልኝ እሺ አለ ቁጥር ጽፏል ወንድማችን ከጻፈ ለሚ ነው ወይም ደግሞ ሪኩዌስት እስከዛ ድረስ እናንተ ጥያቄያችሁን ማቅረብ ትችላላችሁ እኔ አሁን በጣም ኮንፊውዝ ያደርገኝ ይግባና ሆነ ይግባል አንድ ለእኔና ለዮሐድ ነው ወይንስ አይደለም ለነሱ ነው ለነሱ ኦኬ ጠይቃቸው እኔ ለነሱ ዮኒ ከዛ በፊት ከመጠየቅ በፊት ጋዲሳ ይግባስ እና ቦታ ያዝና ደቂቃውን ይዛላ እኔ አሁን ጥያቄ ጠይቄ ደቂቃው ተይዞለት ይመልሳል የሚመልሱ ሰዎች ገባ እስከዛ እንዲያስቡበት ነው አይ እንደሱ አይሆንማ በደቂቃ ስለሆነ ባይዘወይ ሴት ማድረግ ትችላለህ ዮኒ እንትን ላይ እኔም ሴት አደርግልሃለሁ ምንድነው ደቂቃው ከሆነ የከበደው ኤፍሬም ነው እዚህ ጋር ቪዲዮ ከፍትና ሴት አደርጋለሁ ደቂቃው አይደለም የከበደኝ ድንደትዬ ምንድን ነው የከበደ ጋዲሳ ከሌለ ደግሞ ይሶኬ ችግር የለውም በቃ አሳይን ይደረግ መጀመሪያ የሚጠይቀው ሰው አሳይን ይደረግ ነው ያለው በቃ ችግር የለውም እሱ ከሌለ ሌላ ሰው መጠየቅ ይችላል አይዞውም እኮ የዮኒን ጥያቄ የእኛ ሰው መግባት ሶስት ሰዎች ነው መግቢያ ያለ ነው እኮ አንዳንድ ጥያቄ ነው የሚፈቀድልን አንዳንድ ጥያቄ ነው የተባለ ይመስለኛል ይህን አርጌ የምጠይቀው አንድ ጥያቄ ስንት ደቂቃ ነው የሚያዘው ስንት ደቂቃ ለመመለስ ጋዲ አንድ ቁጥር ብጽፍልን አሪፍ 9 ሰዓትም ያውራ ከፈለግ አጭር ይሆናል ለመመለስ እንደፈለገ አይገደብም እዛው ላይ ቤዝዶን ዋራያስ እዛው ላይ አርጎ ኤክስፕሌን ያደርግልኝ ሌላ ቦታ ግልጽ የሆነ ነገር እና እነሱ ሜንሽን ሲያደርጉት የነበረ ፕላስ እኔ መጠየቅ የምፈልገው ያችን ስለዚህ አንዳንድ ጥያቄ ነው የምናቀርበው መላሹ ሰው እየጻፈልህ ነው አለ ከኮንቴክስት ማነው ጋዲ አለ ጋዲ አንድ ቁጥር እየጻፈልህ ነው እስቲ ጋዲ አንድ ቁጥር ጻፍ ሪኩዌስት ቢያደርግ እኮ አገኝ እኮ ሪኩዌስት ላክና ልኳል መሰለኝ ቼክ አድርጋ ኦኬ ጋዲ ከስር ሌሎቻችሁ ስለማላስገባችሁ ባታረጉ ደስ ይለኛል ምን ታደርጋላችሁ ሌሎቹ አብረው ያደርጋሉ ስማችሁ ይታያል እኔ እያየሁት ነው ዮኒ እታች እየጻፈ እያየሁት ነው እሺ ስለማያሳይ ላይን ኪንግ የሚል ነው አንዱ የጻፈው ጋዲ የሚል ሪኩዌስት አንዴ ሌሎቻችሁ አጻፉ ወይ ደግሞ አበባ አለች ጋዲሳ ጋዲ ነው ጋዲሳ ያው አበባ ሰጠ ያው አሁን ጋዲሳ ነው አበባ ጋዲሳ ኦኬ ጋዲ ስትል እኮ ጋዲን እየፈለኩ ነው በዛ ሰላም እንኳን ሰላም መጣ ብራ ስለዚህ ዮኒዬ አንዳንድ ጥያቄ ነው የምንጠይቀው የሚመልሰው ሰው ራሱ ጥያቄውን ሳይወጣ ጊዜ ወስዶ ይመልስ ነው ስምምነቱ ምን ያው ከምን ስንት ደቂቃ ሊፈጅ ነው መላሹም ደቂቃ ቢኖረው አሪፍ ነው መላሹ 4 ደቂቃ ይሰጣል ለአንድ ደቂቃ ጥያቄ እኔ ጥያቄ ነው ያለው
እናወሳ ሰው በቃ 4 ደቂቃ ተሰጠው ይመልስ። 4 ደቂቃ ይመልስ ወይ ከፈለጋችሁ ደቂቃው ይነስ ካላችሁ ይነስ ነው እኮ ልደትዬ፣ ይነስ። 4 ደቂቃ ብዙ ነው ለአንድ ጥያቄ። 4 ደቂቃ ብዙ ነው። 2 ደቂቃ 3 ደቂቃ ይሁን፣ 3 ደቂቃ ይሁን በቃ። እሺ 3 ምን ታደርግልኝ መሰለህ? እኔ ስጠይቅ ደቂቃ ትይዛለህ። ከዛ በኋላ ከጠየቅኩ በኋላ ችግር የለውም። ምንድን ነው እኔ የምጠይቀው? መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ያለው ግልጽ የሆነ ጥያቄ ነው። ምንድን ነው? ዳዊትን ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እግዚአብሔርን ያውቃሉ። እግዚአብሔርን የሚያመልኩ ናቸው። ከእግዚአብሔር ጋር የሆኑ ናቸው። እግዚአብሔር እንደሚያውቁ በዚህ ያሳያል። እና ለንጉሱ ሰገዱ ይላል፣ ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮት እንደን የሰገዱት ወይስ ደግሞ የአክብሮትም ሆነ የምን ስግደት ነው የጨመሩበት? ይሄን እንደ ከዛችሁ ሳትወጡብኝ ከዛችሁ ላይ መልሱ። ተባረኩ። ደስ ብላችሁ። እሺ ጆና ልቀጥል ወይስ ትቀጥላለህ? እሺ ጥቅሱ ለእግዚአብሔርና ለንጉሱ ሰገዱ ይላል። ትክክል ነው። ያን ጥቅስ ስንፈታው እኛ እንዴት አፕላይ እናደርገዋለን የሚለው ላይ ነው ከቅድም ጀምሮ ስንሞክት የነበር ነው ማለት ነው። ስለዚህ አንድ ጥቅስ እዛ ጋር ተገኘ። ቀጥሎ ግን ያንን ጥቅስን የምጠቀመው እንዴት ነው? እነዛ ሰዎች ለእግዚአብሔርና ለንጉሱ የሰገዱበት ምክንያት ምንድን ነው? ለእግዚአብሔር ሲሰግዱ ሲምፕሊ አምልኮ እንደሆነ እናውቃለን። ንጉሱን በተመለከተ ግን ለንጉሱ ሰገዱ ሲባል እነሱ በነበሩበት ሶሻል ስታተስ ውስጥ ለነገስታት ይሰገዳል። ሲምፕሊ ነገስታትን ዝቅ ብለው ሰላም ይላሉ፣ አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ይሄ ሃይማኖታዊ ራይትም አይደለም፣ ምንም አይደለም። እነሱ ከነበሩበት ማህበረሰባዊ ስታተስ አንጻር ነው ያንን ያደረጉት። ምክንያቱም በዛ ጊዜ እንደዛ ስለሚደረግ እኛም ጋር ስትመጣ ዝቅ ብለህ ሰዎችን ሰላም ትላለህ። ስለዚህ ሙሉ በሙሉ ሶሻል የሆነ ፍሬምወርክ ነው እንጂ ስፒሪቹዋል ወይም ደግሞ ክርስቲያን ፍሬምወርክ ውስጥ ተገብቶ የሚነገር ነገር አይደለም እንጂ እዛ ጋር ለእግዚአብሔርና ለንጉሱ ሰግዷል ይላል። አዎ ሰግዷል ይላል። ለይቶ ለእግዚአብሔርና ለንጉሱ ብሎ አስቀምጧል። ግን ደግሞ ይሄ ለንጉስ የመስገድ ጉዳይ ለነሱ በሶሻል ፍሬምወርክ የሚታይ እንጂ በስፒሪቹዋል ፍሬምወርክ የሚታይ ነገር አይደለም። ስለዚህ ለእግዚአብሔር የመስገድ ጉዳይ በቀጥታ ዘዳግም ላይ የተነገረ ነገር ነው፣ ወይም ደግሞ ዘዳግም ላይ የመጣ ትእዛዝ። ኦኬ ለአምላክ ለእግዚአብሔር ስገድ፣ እሱንም ብቻ አምልክ ተብሎ የተነገረ ጉዳይ ስለሆነ ማለት ነው። ስለዚህ ከዛ አንጻር በትእዛዝ ነው ያን የሚያደርጉት ማለት ነው። ለንጉሱ ስገድለት የሚል ሀሳብ ግን በስፒሪቹዋል ፍሬምወርክ ውስጥ ወይ በመንፈሳዊ ፍሬምወርክ ውስጥ ግን የለም። ኦኬ ስለዚህ ምንድነው እያደረጉ ያሉ ሲባል ልክ እኛ ሰዎችን ታላላቆቻችንን ስናገኝ ዝቅ ብለን እጅ ነስተን ሰላም እንደምንለው ልክ እንደዛው አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ታዲያ ይሄንን ለምንድን ነው ለእኛ እንደ ክርስቲያኖች ለቅዱሳንም መስገድ አለብን ብለን ይሄን ለምንድን ነው ማንጠቀመው የሚል ጥያቄ ግን አብሮ መምጣት አለበት። እነሱ ለንጉስ ስለሰገዱ እኛ ምን እናርግ የሚለው ማለት ነው። ኦኬ እኛ ለጠቅላይ ሚኒስትሩ እንስገድ ነው ምን ማለት ነው? እንደ ክርስቲያን እንዴት እንቃኘው ይሄንን ጥቅስ? ከቅድም ጀምሮ ዮኒ ሲወራ የነበረው እሱ ለዛ ነው እንደ ክርስቲያን ሲባል የነበረው ማለት ነው። እንደ ክርስቲያን ታዲያ ምን ያርግ ሲባል አይ ክርስቲያንማ እንደዚህ ነው የተባለው፣ ለእግዚአብሔር ስገድ ነው የተባለው። ለምን ሲባል ለክርስቲያን ስግደቱ አምልኮ የመሆኑ ጉዳይ አትናቴዎስ አስቀምጦታል፣ ሌሎች የቤተክርስቲያን አባቶችም አስቀምጦታል። ቅድም ስንጠቅሰው ስለነበር በዛ መንገድ ነው የሚቀመጠው ላል ክብር ለሚገባው ክብርን ስጡ የሚል ነገር ደጋግሞ ይነሳል። እሱ ሲጀመር ስለ ስግደትም አይደለም፣ በቤተክርስቲያን አባቶችም በዛ መንገድም ተነግሮ አያውቅም። ከሶሻል ስታተሳቸው አንጻር እንጂ ያደረጉት በመንፈሳዊ ፍሬምወርክ አይደለም እላለሁ። ዮኒ ቴንኪው። እሺ እንትናስ እንዴት ነው የምትመልስልኝ? ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም፣ እውነቱን ልንገርህ አልተዋጠልኝም። ምክንያቱም ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር የሚናገረው እግዚአብሔርን የሚያውቁ እንደሆኑ ነው። እዚህ ጋር የሚያዘው አቤላ እንዳትገባ ዮኒ ጠየቀ፣ ትክክል መልስ ተመለሰለት፣ አልጣመኝም ማለት። ስለዚህ ቀጥሎ የሚጠይቀውም ሰው መልስ የምፈልገው ገብቷል፣ አልተዋጠም፣ ችግር የለውም። የራስን ምልከታ ሰጥተሃል። ስለዚህ እኛም ስንጠይቅ መልሱን ተንተርሰን ከዛ በኋላ ኦብጀክሽን እንሰጣለን ማለት ነው። በቃ የፈለከውን ማለት ትችላለህ። አሁን ችግር የለም። ይጎ ሄደሽ ዮናታን አመጣለሁ በዚህ ልቅደም ይፋል ለእኔ ላቅረብ አቤላ፣ እኔ ልቅደም ይፋል ጆናታን በዚህ ላይ እሺ አቤላ፣ እሺ ቅደም አቤላ፣ እሺ
ቅደም። አይ አንድ አይነት ነው ወይ ጆናታን የሚለው? ዮናታን መልሱን ይመልስና ከዛ መልሱን አልመለሰልኝም። ጆናታን እሺ ተመሳሳይ ነው የተለየ? ተመሳሳይ ነው። ግን እዚህ ጋር እንድትረዳው የምፈልገው ነገር ምንድን ነው? ከዛ ላይ ተነስተን ለንጉሱ ስለተሰገደ ለሌላም ሰው ክብር ምንድነው ስግደት እናደርጋለን የሚለውን ነገር ከዛ ላይ ተነስተን ቴዎሎጂ መስራት አንችልም ነው። ቅድም ስኮላሮች ሲጠቀሱ ነበረ። እንደዛ ብለውም ራሱ እነሱም አልፈቱም። ለንጉሱ እና ማነው ለእግዚአብሔር አምላክ ሰገዱ እያሉ ይናገራል። ግን ከምን አንጻር ብቻ ሳይሆን ሩትም ሰገደች። ሌላ ጥቅሶችን መስጠት ይችላል ተጋጋሚ እንዳይሆን። ግን ፍሬምወርኩ አንደኛ በክርስትና እንትን ውስጥ መሆን አለበት ነው። ቅድም ሲያስቀምጠ ነበር፣ ኳሊፊኬሽን አስቀምጠን ነበረ። ክርስትና እንትን ውስጥ ገብተን በክርስትና ፍሬምወርክ ውስጥ ገብተን ከሆነ ምንም አይነት መጽሐፍ ቅዱስ ልናመጣ አንችልም፣ በየትኛውም ሳይድ ማለት ነው። ነገር ግን በታሪክ ደረጃ የተዘገቡ አሉ። ቅድም ምንም ራሱ እኮ ስናገር ነበር አይደለ እንዴ? ማነው ለዳንኤል ንጉስ ናቡከደነጾር ሲሰግድለት ነበረ፣ ለአብርሃም ደግሞ ሚስቱ ሶራ ስትሰግድለት ነበረ መጽሐፍ ቅዱስ ይለናል። ያ ነገር ግን ምንድን ነው የሚያሳየን? ዋናው ነገር ለእነሱ በቃ ስግደት ይገባቸዋል ብለው እየሰገዱላቸው ነው አይደለም። መጽሐፍ ቅዱስ አንድ የሚለን ነገር አለ። ምንድን ነው የሚለን? ስግደት ለእግዚአብሔር ለአምላክ ስገድ ይለናል። በቃ ባጭሩ ለእግዚአብሔር ለአምላክ ስገድ፣ ለእሱ ነው ብቻ አምልክ ይላል። ይሄ ትእዛዝ ነው። ይሄ ፕሪስክሪፕቲቭ ነው። በቃ ምንም ኮማንድመንት ነው። እግዚአብሔር ራሱ ያዘዘው ነገር ነው። እነዚህኞቹ ሰገዱ፣ ሰው እኛም መስገድ አለብን የሚልን ኢምፕሊኬሽን ሊሰጠን አይችልም። እና ከዚህ አንጻር መመልከት አለብን። አባቶችንም ቅድም ሲጠቅስ ነበር እናትናት የስም ቃሌ ይህንን ስግደት እያነሱ ይናገሩና ስግደት የሚለውን ነገር ራሱ ለእግዚአብሔር አምላክ መሰጠት እንዳለበት ክብር የሚገባው እሱ ስለሆነ ብለው አስቀምጠዋል። ለዳዊትና ለንጉስ ሲባል ኢቨን እዛ ጋር በምን አይነት ኮንቴክስት ነው የሚለውን ነገር ራሱን የቻለ የተለያየ ኢንተርፕሪቴሽን ሊኖር ይችላል። ምንም ጥያቄ የለውም። ምክንያቱም ለንጉስና ለእግዚአብሔር ለየት እሱን እኮ ለየት አድርገው ምን አደረጉ መሰለህ? የኦርቶዶክስ ስፔሲፊክ አድርገው የአምልኮ ስግደት አለ፣ የአክብሮ ስግደት አለ ብለው ዘግተውታል። በቃ ዴርስቱ አሁን የተቸገርኩት እኮ ተሰግዷል። እዚህ ጋር እኛ ወደድንም ጠላንም መጽሐፍ ቅዱስን ቀደን ካላወጣ ነው የተሰገደ ነገር አለ። ምን አይነት ስግደት? ሰዎች ለሌላ ሰዎች የሰገዱት ስግደት አለ። ስለዚህ እሱን ዲፋይን ኦርቶዶክስ አድርገዋለች። ኦርቶዶክስ ሃይማኖት የእናንተ ግን ዲፋይን አላደረገውም። አይደለም ብላችሁ ነው ዘላችሁ የምታልፉት ነው እያልኩ ያለው። ሁለት አይነት እንደሆነ ግን ቆይ ዮኒ፣ እዚህ ጋር አንድ ያልተረዳው ነገር ኦርቶዶክስ ቤተክርስቲያን እንትን አድርገዋለች ያልከው ስህተት ነው። መጀመሪያ አባቶች ያንን ጠቅሰው አንድም አባት አያመጡም። እዚሁ አሉ ኦርቶዶክስ ወንድሞቻችን አንድ አባት ጠቅሰው ነው እነሱ እሱን ያሳዩን፣ ችግር የለም። ለክብር ስግደት ለዳዊት ሰገዱ መስገድ አለባቸው ብለው ካስቀ እናያለን፣ ችግር የለውም። ግን እዛ ጋር ተነስተን ሲጀመርም ቴዎሎጂ ደቂቃ ስላለቀ ነው ያጮኩት። እሺ ደስ እንዳላችሁ። ግን እኔ እንዳልኩ ስፔሲፊክ አድርጎ መጽሐፍ ቅዱስ ላይ ያለውን ነገር እንዴት ነው በሚለው እነሱ ምን አድርገውታል? ዲፋይን አድርገውታል። ይሄኛው የአምልኮ ስግደት አለ፣ የአክብሮ ስግደት አለ። የአክብሮ ዩዲዘርቭት የሚባል ስግደት አለ ብለው ነው። የአምልኮ ጋር ምንም አይገናኝም። ይሄኛው ስግደት አንድ ሰው ለሌላው ሰገደ ማለት ለቅዱሳን ምን አረገ ማለት አይደለም፣ አመለከው ማለት አይደለም በሚለው ነው ዲፋይን ሲያደርጉ የሰማዋቸው። እናንተ ደግሞ እያላችሁኝ ያለው መጽሐፍ ቅዱስ ላይ የሚለውን there is no way ቢሰግዱም ምንም ኮንቴክስቱ አይገናኝም ጨርሶ ብላችሁ መጽሐፍ ቅዱስ ላይ ዲፋይን ልታደርጉ የማትችሉትን ነው በሌላ ልታደርጉኝ የምትችሉት። እዛ ጋ ያለው ኖ አትመነው፣ ለእነሱ አይደለም ለፈለጉ ሊሆን ይችላል ብለህ ነው እየመለስክልኝ ያለው። ሊሆን ይችላል አይደለም ነው ወይም አይደለም ብለህ መልስልኝ ነው። ይሄ ነው አንድ ሰውን ወደ እምነት የሚያስገባው እንጂ ሊሆን ይችላልማ የኢትዮጵያ ሜትሮሎጂ ሆነብኝ ነው ወይም ይችላል አይደለም። ይቅርታ ጆና ጥያቄ
ተጠይቆ እዛን ደግሞ ሀሳቡን እየሰጠ ነው። ባታቋርጡት አቤሎ ሊሆን ይችላል ያልከኝ ገለልተኛ ሰው ስለሆነ በሰዓቱ ጠይቃል። አቤሎ እየጠበቅን ነው። ልደት ሀሳቡን ጨርሳ ዮናስ የቤቱ ባለቤት ነው፣ ሆስት ነው፣ መናገር ይችላል። አቤል ከሱ ጋር እኮ ነው ችግር የለም ይናገር። ትንሽ ጉሮኒ አይ በአንድ አቤል ደቂቃ ስላለቀ እንጠይቅ ነው ገባኝ። ይሄን ሁላ ቁጭ ብለን ስንሰማ ያልሰለች አብረን ሆነን እኔ የተወሰነ የጨነቀኝን ጥያቄ ስጠይቅ ለምን ቅሬታ ታሰማለህ? አክብሬ ነው እስካሁን ማወያየ ነበረው። ስለዚህ እኔ የምፈልገውን ማወቅ የምፈልገውን ለመጠየቅ ቢያስረዳኝ ደስታዬ ነው። ገፋፍ ነው እንዲያልፍ አልፋም። ስለዚህ ዲፋይን ያርግልኝ። አሁንም የምለው ምንድን ነው፣ መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይህን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰል እንደ ሰውኛ ካየን የሰው አክብሮ አለ። መጽሐፍ ቅዱስ የመረጣቸው ሰዎች አሉ። ወንጌልን የሚሰብኩ በእግዚአብሔር የሚኖሩ በእግዚአብሔር የታመኑ ሰዎች አሉ። ለእነሱ የተሰገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያንን ኦርቶዶክስ የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው አይቀን ምንም ላደርግ አልችልም አላ ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም የነገራችሁላ ወጥቶ ሳይሆን አባቱን አልፈልገው መጽሐፍ ቅዱስ አንተ መመሪያ መጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ አንጻር እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት የሚለውን ነው ይኔ የምንድን ምናልባት ጥያቄውን ፕሮሎንግ ስላረከው ዮኒ ሶሪ ጆና ሊንክላሽ ጥያቄውን ፕሮሎንግ ስላረከው አሪፍ ነው። ኮንሰርን በጣም አሪፍ ኮንሰርን። ሶ ፖይንቱ ግን ምንድነው ኦርቶዶክስ እንደዛ አስቀምጠዋለች። እንደዛ አይነት መጽሐፍት አሁን በኦርቶዶክስ ቤተክርስቲያን ሊኖሩ ይችላል። ቅድም ግን ራስህ እንደሰማው በክሮስ ኤግዛሚኔሽናችን ላይ እንደሰማው ይህንን ክፍል ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት አርሊ ቸርች ላይ አታገኝ። በመጀመሪያ 5 ክፍለ ዘመናት ውስጥ አታገኝ ኮምፕሊትሊ ማለት ነው። ስለዚህ አሁን እጃቸው ላይ የሚያሳዩ የትኛውም አይነት መጽሐፍ ከቀድሞ ትምህርት የተቀዳ አይደለም፣ በሰዎች አይምሮ መሰረት የተጻፈ ነው። የተጠየቃችሁትን ልደት ልደት አንድ የሚውታል እዛ ጋር ላለው ቀደም ሲናገሩ በፊትማ ኮንትሮቨርሻል የሆኑ ነገሮች አልነበሩም። ስለዚህ ይህን ነገር ዲፋይን ለማድረግ ብዙ አስፈላጊ አልነበረም። ሰው ኮመንቴት ይጠቀማል። በመጣበት ጊዜ ማድረግ ጀምረዋል እያሉ በደንብ እሱን ራሱን ኮንትሮቨርሻል ነገሮች አልነበሩም እያሉ ነው ያሉት። ራሱ እዚህ ውይይት የመጡ ልጆች ናቸው እንጂ ኮንትሮቨርሻል ስላልነበረ ነው ኢሹ ያልተነሳው የሚል ስኮላርሊ ነገር ማቅረብ አይችሉም ነው ፖይንት። እነሱ ያሉንን ለምን እንበናቸው? በአጭሩ እንትን ላይ የነበረው ሙግታችን ላይ የነበረውም ነገር ክሮስ ኤግዛሚኔሽን ላይ እሱ ነው። አንተ ያልከኝን ለምን ልበል? ኦኬ አንተ ያልከኝን እንዳምንህ ከአንተ በፊት ይሄንን ብሎ የተናገረ ሰው ሊኖር ይገባል። ሁለተኛ ነገር ኮንትሮቨርሻል ስላልነበረ የሆነ ነገር አልተነሳም መጽሐፍ ቅዱሳዊ ትምህርት ነው ተብሎ ምንም ሳይብራራ ማለት ነው። ኮንትሮቨርሻል ስላልሆነ ያ ነገር አልተነሳም ነበር ማለት ትምህርቱን ያውቁታል ወይስ አያውቁትም ማለት ነው? ምን ማለት ነው? ኮንትሮቨርሻል ያልነበረው ትምህርቱ ስላልነበረ ነው ስለነበረ ነው ራሱ ያልነበረው ራሱ ትምህርቱ ራሱ ማለት ነው ኮንትሮቨርሻል ራሱ ያልነበረበት ምክንያት። ስለዚህ ኮንትሮቨርሻል አልነበረም ስትለኝ ወይ ደግሞ ሌላ ሰው ይሄ ኮንትሮቨርሻል ስላልነበረ ያልተነሳው ሲለኝ ምን እላለሁ መሰለኝ? አስቀድሞ ከአንተ በፊት ይሄ ኮንትሮቨርሻል ስላልሆነ ያልተነሳው የሚል ስኮላርሊ ኮንሴንሰስ ከአንተ በፊት እንዲህ ያለ ባለስልጣን አሳየኝ ይላሉ ማለት ነው። የለም እንደዛ ያለ ባለስልጣን የለም። ይሄ እንዲህ ለማምለጥ ብቻ ነው ይሄ ነገር እየተሰራ ያለው እንጂ ይሄ ኮንትሮቨርሻል ስላልነበረ ነው የሚል የለም። ትምህርቱን ያስተማር የለም ነው ያልነበረበት ቦታ ምንድነው ኮንትሮቨርሻል የሚኖረው? አንስማማ ስንቀር ነው ምንም የምንፈጥረው ናው ልዩነት የምንፈጥረው። በተስማማንበት ነገር ላይ ምንም አይነት ነገር ልንፈጥራቸው በተለያየንበት ነገር እንጂ በአንድ ላይ በምንሄድበት መንገድ ላይ ምንም አይነት ልዩነት ከሌለ ምንም አይነት ነገር ችግር የሚፈጠር የለም። ችግር የሚፈጠረው ስለዚህ ነው እኔ እናንተ የተለያየ ሀሳብ ባመጣንበት ጊዜ ማለት ነው። ኦፍኮርስ አንደርስታንድ አድርጌ ያለው እሱን ቅድም አንደርስታንድ አድርጌ የነበረው ግን ያንን ትምህርት ያንን ነገር ያድርጉት እያልኩ ነው የምጠይቀው። ትምህርቱ ሴት አለ ነው ጥያቄው። ደግሞ ኮንትሮቨርሻል ነው አይደለም የሚባለው ክርክሩ ሲነሱ አይደል? ይወድ አንዴ አይ ምናልባት ሶርሱ ያ ምናምን እያልክ ስለሆነ ትግባ። ቆይ አንዴ አለ ካለ ደግሞ ትገባለህ። ያሳያል እሱ ያሳያል። እኔ እና እሱ ዲቤት አድርገን ስለሆነ
ያሳያል። እኔ ልጨርስ ነው ፖይንቴ እሱ። እሺ ጥያቄው የነበረው ቢስኩት እያደረግ የላቸውም እያልክ አታውራ። የተጠየቀውን መልስ እኮ ካለ ታሳየኛለህ። የላቸውም እያልክ ግን አታውራ። የጠየቀ ስለ ኦርቶዶክስ ሳይሆን ስለ ፔንቴ ነው። ኦርቶዶክስ ለምን አለያችሁም እያለ ነው። ኧረ እባክህ ይሄ ነው አይደለ ጥያቄ? ኦርቶዶክስ ክሊር አድርጓል፣ ፔንቴ ለምን ክሊር አላደረገም እያለ ነው። ስለዚህ አትግባ እንዴ ከሌለ እሺ ፍልቃልዬ አንድ ያልኩትን ልንገር። ኦርቶዶክሶች ክሊር አድርገውልኛል። እዚህ ጋር መጥተው የአምልኮ አለ የአክብሮ ስግደት አለ ብለው ከጠቅሱን አምጥተው ፋይን አድርገው ስለዚህ በሙሉ የአምልኮ እንጂ ሌላ ነገር የለም። ክርስቲያን ቅድም ሶሪ ስላቋረጥኩ ቅድም አንስቼዋለሁ። በእርግጥ የተወራው ኮንትሮቨርሲ የሚባለው ነገር እኮ ይሄ ነገር ስህተት ነው፣ ይሄ ነገር እውነት ነው የሚሉ ሁለት አካላት ሲኖሩ እኮ ነው። ይሄ ነገር እውነት ነው ብሎ እነሱ የጠቀሱትን ጥቅስ ወይም ደግሞ እነሱ ብቻ አይደሉም፣ ለዚህ ጉዳይ የአክብሮት ስግደት ተብሎ የተጠቀሰውን ጥቅስ እውነት ነው ብሎ ያስተማረ ራሱ የለም ነው። ኮንትሮቨርሲ ማለት እውነት ነውና ሐሰት ነው የሚሉ ሁለት ሰዎች የሚከራከሩት ልክ እኛና እዚህ ያሉት ኦርቶዶክስ ወገኖች እንደተከራከር ነው። ልክ እንደዛው ሲሆን አይደለ? ኮንትሮቨርሲ የሚባለው እሱ ነው። አንድ ሰው የሆነ ስታንድ ይዞ ሌላ ሰው ሌላ ስታንድ ይዞ ሲያስተምር ማለት ነው። ግን ደግሞ ስለ ትምህርት እኮ ለአንተ እያሳየሁ ስለ ትምህርት ግን እኔ ያልገባኝ የእናንተ እንጂ የእነሱ ያሉት ገባ። ልቀበለው አልቀበለው እሱ የእኔ ጉዳይ ነው። ገባ? ልቀበለው አልቀበለው ታስረዱኝ። ነገር ግን ግልጽ አድርገውልኛል እያልኩ ያንተን አሁን ግልጽ ያልሆነልኝ እዚህ ጋር ከተጠቀሱት ጥቅሶች ላይ እንትና አላስተማርም እንትና አላስተማርም ሳይሆን መጽሐፍ ቅዱስ ላይ በሚለው አንተ እንዴት ነው ኢንተርፕሬት የምታደርግልኝ ነው የሚል ቅድም ኢንተርፕሬት አድርጌው ነበርኩ። ምናልባት በደንብ አልሰማሁም ከሆነ አንተ ኤርፌቱ ጋር መሰለኝ ኢንተርፕሬት ስታደርገው የተወሰኑት አንድ ሁለቱን ከሌላ ጋር አገናኘው። ከዛ በኋላ ከዛ ወጣህና በዚህ ዓመተ ምህረት በዚህ ዘመን ላይ ብለህ ከአስተማሪዎች ጋር የወሰድከው ካልተሳሳትኩ ታዳምጥ ስለ እንጂ መጽሐፍ ቅዱስ ውስጥ አልጨረስከው። የመጽሐፉን ብቻ ከሆነማ ቅድም ነው የጨረስኩት እኮ። ምን አልኩ? ለንጉሥ ስገዱ የሚል ትእዛዝ በመንፈሳዊ ፍሬምወርክ መጽሐፍ ቅዱስ ውስጥ የለም ብዬ ነበር። ይሆን የለም፣ ለንጉሥ ስገዱ የሚል ትእዛዝ መጽሐፍ ቅዱስ ውስጥ የለም። ለንጉሱ አይደለ የተሰገደው? አንዴ ልጨርስና ከዛ በኋላ ትገባለህ። እሺ አንዴ እዚሁ ጋር ያለው ለንጉሱ ስገዱ የሚል የለም ካልከኝ እዚሁ ጋር ምን ይል መሰለ? ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። እሱ ትእዛዝ ነው እንዴ? ምን ማለት ነው? አንተ አስረዳኝ። ምን ማለት ነው? ይቅርታ ኔትወርክ እንትን ብሎ ትእዛዝ ነው አሁን ያነበብከው። ይሁን እንደው ስታነበው ራሱ ትእዛዝ ነው። ትእዛዝ ሳይሆን ሰገዱ ይላል። መስገዳ እኔ ደግሞ ያልኩ ቅድም ሰግደዋል። እኔ ደግሞ ቅድም ያልኩ እሱ ናቸው። እንዲሁም ደግሞ ንጉስን ለንጉሳቸው የሰገዱ ናቸው። እግዚአብሔርን አምላክ ናቸው። ቅድም ያልኩ እሱን ነበረ እንትን አላደረግከውም። አሁን እኔ ያልኩ ለንጉሱ ሰገዱ ተብሎ ሲነገር ለእግዚአብሔር ስገዱ የሚል ትእዛዝ ኦልሬዲ ዘዳግም ላይ አለ። ለንጉስ ስገዱ የሚል መንፈሳዊ ትእዛዝ ግን የለም። ስለዚህ እነሱ እንደ ሶሻል ሴታፓቸው ወይም ደግሞ እንደ ሶሻል እንትናቸው እንደ ሶሻል አወቃቀራቸውን የሰገዱት እንጂ በመንፈሳዊ ፍሬምወርክ አይደለም። ሰግደዋል አልሰገዱም አይደለም ጥያቄው። ሰግደዋል ኦፍኮርስ፣ ቅድም ነው ያልኩት። ግን የሰገዱት በመንፈሳዊ ጎኑ አይደለም። ለእግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል ቀጥታ መንፈሳዊ የሆነ ትእዛዝ ስላለ፣ ለንጉስ የሚሰገደው ልክ እናንተ ትልልቅ ሰዎች ስናይ በአክብሮት ዝቅ ብለን ሰላም እንደምንላቸው ወይም ደግሞ እጅ እንደምንነሳቸው ልክ እንደዛ ነው እንጂ መንፈሳዊ የሆነ ወይም ደግሞ ልክ ለእግዚአብሔር ስገዱ እንደሚል ልክ እንደዛ በመንፈሳዊ ጎኑ የሚሰገድ ስግደት አይደለም። ስለዚህ ትእዛዙ ራሱ ለንጉስ ስገዱ የሚል አስረዳኝ። የቱ ጋር ሲላየው ያየውን ቦታ ለሌሎቹ የሚሰገደው የሶሻል ስግደት ነው የሚለውን የባህል ስግደት ነው የሚለውን እስኪ ያሳየው ከመጽሐፍ
አሳየኝ ማብራት። እሺ ለእግዚአብሔር ስገዱ የሚል ትእዛዝ አለ፣ ለንጉስ ስገዱ የሚል ግን መንፈሳዊ ትእዛዝ የለም። በዚህ ምክንያት ለንጉስ ሰገዱ ይላል አይደለ? ለንጉስ ሰገዱ ካለ በሶሻል ነው የሰገዱለት፣ በምንድን ነው የሰገዱለት የሚል ነው አልከኝ። እሺ አልኩ፣ ተቀበልኩ። የቱ ጋ ነው የሚለው ስል ማሳየት እኮ አለብህ ማብራት እኮ የለም። ትእዛዙ ራሱ የለም እኮ ነው። ትእዛዙ ከሌለ መንፈሳዊ ነው የሚል ሰው ትእዛዙን ማምጣት አለበት። መንፈሳዊ ትእዛዝ ሁልጊዜ መጽሐፍ ቅዱስ ላይ በፕሪስክሪፕቲቭ መልኩ በፕሪስክሪፕቲቭ መልኩ ለሩት ሲሰገድስ ለታላላቆቻቸው በዛ ደረጃ ለታላላቆቻቸው ክብር ስለሚያሳዩ ነው። እሱም ትእዛዝ የለውም። ለሰዎች ስገዱ የሚል ትእዛዝ የለም። አከበሩና ሰገዱ እኮ ይለያያል። ማክበር ሌላ ጉዳይ ነው፣ መስገድ ሌላ ጉዳይ ነው። ዮኒ አክብሮት ስግደቱ የአክብሮትን አልተባለም እንዴ ቅድም? አዎ ግን ማክበር እኮ ስለዚህ አንድ አይነት ነው። ስግደት የለም ማለት ነው አላልኩም እኔ እንደዛ አላልኩም። የአክብሮት ስግደት ብላማ ኦርቶዶክስ እየነገረቻችሁ የአክብሮት ስግደት አለ እያለች እሱንማ እነሱ እኮ አምነው የአክብሮት ስግደት አለ የአምልኮ አይደለም ለሌሎቹ የሚደረገው ለንጉሱ የሚደረገው ለሌሎቹም የተሰገደው የአክብሮት ስግደት እንጂ የአምልኮ ስግደት አይደለም ብለው ቃል በቃል ተናገሩ እነሱ። እሺ አሁንም እነሱ ስላልከኝ ያለው ስለዚህ የአምልኮ ስግደት ካልሆነ የአምልኮ ስግደት አይደለም እነሱ ስላልከኝ በዛ መንገድ አሁን እነሱ ስላልከኝ ልመልስና እነሱ በኦርቶዶክስ ትምህርት ውስጥ ለንጉስ ነው እንደ የሚሰግዱት። እንደዛ ካልክ እኮ ጭራሽ የመጽሐፍ ቅዱስ እኮ ነው ለንጉስ ነው የሚሰግዱት። ለቅዱሳን አሁን ለምሳሌ ሩት ንጉስ ናት እንዴ? እኮ ሩትን ቅዱስ ነች ብላ ነው እንደሰገደችላት ማሚ ምን ብላ ነው የሰገደችላት? በጭራሽ ቅዱስ ናት ብላ እንደሰገደችላት የሚያሳይ አንድ መጽሐፍ ቅዱሳዊ ማስረጃ ሂስቶሪካል ማስረጃ ማምጣት። ታላቋ ስለሆነች ነው አማቷ እኮ ነች። ታላቋ ስለሆነች ነው የሰገደችላት እንጂ በዛ ደረጃ አይደለም። ስለዚህ ጳውሎስና ለሰዎች የቱ ጋር ነው ኑሐሚን የሰገደችው? እነሱ ደግሞ ተረጋጋ ጥቅሱን ንገረው። አንዴ ረጋ በል ቆይ እንዴ። የጠየቀን የመለስክለት አይደለም። ኧረ እባክህ እባክህ። እሺ እኔን አንተ እናውራ ለጊዜውና እሱ አይባ ተመልሶልኛል። ቴንኪው። እሺ አቤል ጠይቅ። ምናልባት ያነሳቸው ሀሳቦች ላይ የተወሰነ ሪፍሌክሽን መስጠት ይቻላል። ጥያቄ ሪፍሌክት ማለት እንችላለን። ሪፍሌክት የምታደርገው ምኑ ላይ ነው? ጥያቄ ተጠይቆ ምላሽ መስጠት። አይ እኛ ላይ ያነሳው ጥያቄው ላይ የመለሳችሁት ላይ ሳይሆን እኛ ላይ አሁን አይደለማ ጥያቄ እናንትን ሲያልፍ እንደዛ ነው። ይሄ እኮ ኤክሴፕሽናል ነው። ዮኒ ጠየቀና እኛን እያነሳ እንዲህ ያላሉም እንዲህ ያላደረጉም ምናምን እያለ ስለነበረ በኋላ አሁን አሁን ነው በማይመለከተው ኦርቶዶክስ እያለ ሲናገር ስለነበረ ያልተጠየቀውን ሲያወራ ስለነበረ ወንድማችን ቃሌ ሪፍሌክት ማድረግ አለበት። ጥያቄ እኔ ለጠየኩት ጥያቄ እነሱ እያለ ሲመለስ ነበር አይደለም? አቤት ያ ግን እኔ ልጠይቅና ከዛ በኋላ ይመልሳሉ። እዚሁ ላይ ምን አይነት መልስ መስጠት አለባቸው? ራሳቸውን ዲፌንድ ማድረግ አለባቸው አይደለ? ድጋሚ ይኸውልህ ዮኒ እንዴት መሰለህ የሚሆነው አሁን ማለት ነው ዲፌንድ ሲያደርጉ ድጋሚ ደግሞ እኛ ኤቪደንስ እያወጣን ማውራት ሌላ ነገር ነው። እኔ የጠየቅኩት ስፔሲፊክ አድርጌ ምን አልኩት መሰለህ? ኦርቶዶክሶች ግልጽ አድርገውልኛል። የአክብሮት ስግደት አለ፣ የአምልኮ ስግደት አለ ብለው ግልጽ አድርገው ተናግረዋል ብዬ የእነሱን ዘግቼ ነው ወደ እሱ የመጣሁት። እኔ ያልገባኝ ግልጽ ያልሆነልኝ ያንተ ነው ብዬ ጥያቄዎችን ሳቀርብ እሱ ደግሞ ከዛ ተወውና በተወሰነ አስረዳኝና ወደ ኦርቶዶክስ ሄደ። ከዛ በመሀል ኢንተራፕት ለማድረግ ፈለጉ። እናንተን አልጠየቅኳቸውም ማለት ናው። እኔ ጨርሻለሁ ስል አይ ለተጠየቅነው ነገር ስማችን ስለተጠራ እኛ ደግሞ ስለዛ መናገር አለብን ነው እያሉ ያሉ። ምኑ ጋር ነው? ይቅርታ መሀል ልግባና ጥያቄና መልስ ስለሆነ ለራሳቸው ሰዓት ሲደርስ የራሳቸው ሰዓት ላይ ሪፍሌክሽን መስጠት ይችላል። ጥያቄና መልስ ከሆነ ጥያቄና መልስ ስለሆነ በዛ ውስጥ ነው እንትን ማድረግ ወይ ደግሞ ተጠውቀው አትደራረቡ። ቆይ ልጨርስ ሀሳቤን። አይ ቤቱ ለሁለታችን እኩል ሀሳቤን ልጨርስ። አንዴ ልጨርስ። ቃል ግን አንተ
የእነሱን ስም ሜንሽን ያደረግከው አንተ ኦርቶዶክስ የእነሱን ስም ሜንሽን ያደረኩት እኔ ነኝ። ልክ ነው። በደንብ ሜንሽን አድርጌያለሁ። ይህን አይደለም እያልኩ ያለሁት። ጥያቄና መልስ ላይ ግን ኦፍኮርስ ጥያቄና መልስ ላይ ግን ሰውየው ሲጠየቅ ሪፍሌክት አታርግ አይደለም ፖይንቱ። አንዴ ስማ እኮ። ስለዚህ አሁን እኛ መሀል ላይ አንዴ ስማ፣ እድሉን እሰጥሃለሁ። አንዴ እድሉን ስለምሰጥህ ታወራለህ። አሁን የሆነው ዮኒ ገለልተኛ ሰው ነው። ጋይስ አንደርስታንድ አድርጉ ፕሊዝ። እኛ በጸባይ ነው እዚህ ጋር እያወራን ያለ ነው። ትልልቅ ሰዎች ነው፣ እንደማመን። ዮኒ ከእናንተ ሳይድ ሆኖም አልጠየቀም፣ ከእኛም ሳይድ ሆኖ አልጠየቀም። ይኸው የእናንተ እኮ ኤፍሬም ባለ ጊዜ አለ፣ ወንድማችሁ አቤልም አለ፣ እየጠበቀ ነው። ከእኛም ጋዲሳና ዲያቆን መኩ አሉ። ኦኬ። ስለዚህ ዮኒ ግን የተሰማውን ረጅም ሰዓት ውይይቱ ላይ ስለነበረ ኦርቶዶክሶች ግልጽ አድርገውልኛል፣ ከነ ማስረጃው ነግረውኛል እና አሁን ደግሞ ከእናንተ ጋር ያልገባኝን ነገር ልጠይቅ ብሎ ሲጠይቅ ከየት እንደመጣ ባይታወቁም ኑሃሚን ለሩት ሰገደች የሚል ሀሳብ አነሳ። ጥቅስ ባጠቅስለትም በመሀል ደግሞ ኦርቶዶክስ ስትል ኦኬ የራስን ሳይድ ስላልመለስ እኛ ደግሞ እንደ አንድ ኦርቶዶክስ እኛን ስለጠቀስከን ያላልነውን ብለዋል ብለህ ሚስ ኢንተርፕሬት ስላደረግከን ፖላይትሊ ሆስቱን ምን ብለን ጠየቅ ነው ለትንሽ ደቂቃ እድሉ ይሰጠን እና እዛ ላይ ሪፍሌክት እናርግ። በመሀል ደግሞ አንተ የሚያነሳው ላይ እዛ ላይ የሆነች ነገር ከኛ አንጻር እንናገር ነው ያልነው። ናቲንግ ኤልስ ሌላ ክፉ ነገር አላወራ ነው። ኑሃሚን ለሩት ሰገደች አላልንም። ከዛ አንጻር ዮሐዴ የሆነ ነገር በልበት አለ። ታንክ ዩ። እሺ እኔ ላውራው እንዴ ብዙ ካልወስድም ቃል እሱ ካወራ በኋላ እኔ እንደማወራ ተነጋግረን እኮ ነው ዝም ያልኩት። ሰው መጨረስ አለብኝ። ሪፍሌክት ነው እኮ የሚያደርገው። እኛ ላይ ያነሳው ብቻ ነው ወደ አንተ ማጥያረፍ ያለው ያነሳው ላይ ሪፍሌክት ሊያደርግ እኮ ነው። ከሁለት አንዳቸው ወይ ልደት እኮ እሱ ላይ እኔ ሀሳብ አለኝ። የኔን ሀሳብ አቋርጦ እኮ ነው ልደት የገባው። እንዴት ነው ሀሳቡን የሚያቋርጥ? ጨረስ ካልኩ እኮ እኔ ተምልኛል አለ አይደለም። ምንድን ነው በሌሉበት ነው አሁን የማስበው። ምንድን ነው እኔ በጠየቁት ጥያቄ እነሱ ጋር ነው ሄድከዋል፣ እነሱ ጋር ነው ሄድከው። ስለዚህ እነሱ ባልከው ላይ ሪፍሌክት ሊያደርጉ ነው። ከሁለት አንዳቸው ሲምፕል አለ። ሪፍሌክት አታርጉ ሳይሆን ፖይንቴ ለዛ ነው እኔ እያወራው እያለ ነው እሱ የገባው ያልኩት። ሪፍሌክት አታርጉ ሳይሆን ፖይንቴ ልጨርስና ነው። እኔ አልገባኝም። አላስጨረሳችሁ የምትለው ቃሌ ካዲያ ከራሱ ጋር ነው እንደ ዲቤት ሊያደርግ የገባው። የእነሱ ንጽጽር እኮ ነው እየሰራ ያለው አይደለም። ሜንሽን ማድረግ ግድ ነው። ኤፍሬም ነው የጠየቀኝ አይደለ? እመልስለት። ኤፍ ምን ኦርቶዶክሶች ክሊር አድርገውልኛል። እነሱ የአክብሮ ስግደትና የአምልኮ ስግደት እንዳለ ተናግረው እዚህ ጋር አሳይተዋል። እንዲሁም ስለ ንጉሱም የተሰገደውም ስለ ሩትም ስለ ሌሎችም አንስተው ተናግረው ጨርሰው ክሊር አድርገውታል። ያለውን ቦታ የአምልኮና የምንን የአክብሮት ስግደትን ለይተውልኛል። ያንተን ደግሞ ለይልኝ ብዬ ባልኩበት ሰዓት ኤክስፕሌን አድርጎ ወደ ኦርቶዶክስ ሄደን ያልኩ የራሱን አይደለም የነገረኝ። ኢንስቴድ ኦፍ ቴሊንግ ሚ ሂ ወንት አናዘር ዌይ። እሱ እኮ ነው አሁን አርጊመንት የፈጠረው። ምኑ ጋር ነው የኔ ስህተት? ወይም ደግሞ እንዴት ነው መደረግ የነበረበት? ፖይንታችን ጭራሽ እሱ አይደለም። ነገር ግን ይሄ እንትን ስለሆነ የጥያቄና መልስ ታይም ስለሆነ እነሱም ሪፍሌክት አያደርጉ አይደለም። እነሱ ሪፍሌክት ሲያደርጉ እኛ ሪፍሌክት ስናደርግ ይሄ ህጉ አይደለም። እኔ የትኛውንም አይዲያ ማንሳት እኮ የጀመርኩት ኦልሬዲ ዲቤት ላይ የሚደረግ ነገር እኮ ነው። ኦኬ የኔ ፖይንት የተሻለ ነው ከነሱ ብዬ እያቀረብኩ ነው። እነሱም ሪፍሌክት የሚያደርጉበት ሰዓት ይኖራቸዋል። አንተ እኮ ስለ ፔንቴ ስትጠየቅ ስለ ፔንቴ ስትጠየቅ ለምን ስለ ኦርቶዶክስ ታወራለህ? መሀል እየገባ ነው አሁን ወደሚቀጥለው ሀሳብ በቃ ወደ ጥያቄዎቹ ይገባ። በጣም 7300 ሰው ተቀምጦ ባኬን ፖርዝ በጣም በዛ እና ወደ ጥያቄው ቢገባ አይሻልም ጋይስ? ይሻላል። በቃ ይሻለኝ ነበር። ልክ እኔ ስጠየቅ እንዳልኩት የሚታርገው ልክ እኔ ስጠየቅ ሪፍሌክት እንዳደረጉት እነሱን የፈለጉትን በጥያቄያቸው ውስጥ እኮ ሪፍሌክት ማድረግ ይችላል። ለብቻቸው ሳይጠየቁ ግን አብራራልኝ መደብ አልተዋጠልኝም። ግን እሺውን ተመልሷል ብዬ ዘጋው። ምን ኦፍኮርስ። ስለዚህ አንተ አይደለህም አንተ አታርግ ሳይሆን ፖይንቱ እኔ ስጠይቀኝ እንደሆነ መልስ የሰጠሁት እያነሳን ያለነው ፖይንት አልገባህም መሰለኝ። በቃ ሰዓታችን ለመጠቀም ወደ ማውራት ስገባ እየገቡ ነው እና ሚዩት ያርጉ። ወደ ጥያቄ ግባ። በቃ አንድ ጊዜ ሀሳቡን ተው ቃሌ። እኛ ሀሳብ እያለን ዝም ብለና በቃ ሀሳቡን ትሁን። ኤቢያውን ጠይቅ። አቤል አይደለ? ጠያቂዎች አቤልና ኤፍሬም አይደሉ? ሁለት ሰዎች
አቤል ጠይቅ፣ ከዛ ጋዲሳ ደግሞ አለ። ጠይቅ ጋዲሳና መጥቷሉ። ጠይቅ አቤል። እሺ ቴንክ ዩ። ልደትን ልጠይቅ ኦር የዋል የፈለግኩትን ልጠይቅ? ደስ ያለን እኛ አንድ ቤተክርስቲያን ውስጥ ያለን አማኞች አድሬስ አደርግ የፈለገ ሰው ይመልሳል። አንዳችን መልስላል። ጥያቄ ናት። ኦኬ ልደት ሰከንድ ናይሲያን ሀሳቡን እቀበላለሁ ሲል ነበር የዋል። እሱን ትቀበላለህ አይደለ? ምናልባት ሚስኮት እንዳላረግ ጠይቅና ከዛም በኋላ በጥያቄ ውስጥ እንመልስላለን። እኛም ቀደምም የዋድ መልሶታል። በጉባኤ ደረጃ ልክ ሶስቱን ጉባኤያት በምንቀበለው በዛ ደረጃ አንቀበለውም፣ ሀሳቦቹ ግን በተብራሩበት መንገድ እንቀበለዋለን ብለዋል። እኔም በዛው ልክ ነው። በጉባኤ ደረጃ የምንቀበለው አይደለም፣ ሶስት ዓለም አቀፍ ጉባኤ ብቻ ነው የምንቀበለው ብለናል። እሺ ሀሳቦቹ ሲብራራ እነዚህን ቃላት ተጠቅመዋል። ሃይፐርዶሊያ፣ ፕሮቶዶሊያ እና ዶሊያ። የነዚህ የሶስቱ ዲፍረንስ ምንድን ነው? ስለዚህ ስለ ሶስቱ ልዩነት ሳይሆን ስናወራ የነበረው ስግደቱ ለአምልኮ ነው ወይንስ አይደለም ነው። እዛ ላይ ፎከስ አድርገህ መጠየቅ ትችላለህ። ደቂቃን ተጠቀም አቤል። ተሰማለሁ። ድምፅ ይሰማል። አሁን መጣ። ስልክ ገብቶብኝ እሱ ላይ ፎከስ አድርጋችሁ ብትጠይቁ አሪፍ። ጥያቄው በተወያዩ ላይ ፎከስ አቤል ሰዓትን ተጠቀምበት ፕሊዝ። ነው እየተደወለበት ነው። ኦኬ ዮኒ ፕሊዝ። ጥያቄ ውይይት ባለ ርዕስ አለ። በርዕሱ ነው የምንጠየቀው። ኤፍሬምም መቼም ይታዘባል ብዬ አስባለሁ። የተወያዩ ስለዛ ነው። ሰዓቱ የእኛ ሰዓት ነው። ጆናታን የእኛ ሰዓት ነው። እኛ ተጠያቂ አይጠይቅ። እኛም እኮ የምናወራው ነገር አለ። ሰው ርዕሱ ላይ ፎከስ አድርጋችሁ ጠይቁን። አንጠየቅም አላለም። በርዕሱ ጠይቁን ያልነው እሱ እንዳይመሳ። እስከዛ ታፕታፕ ኮፒ ሊንክ ሁላችሁም የምትወዷቸውን ሰዎች ፎሎ አድርጉ። በዚህ አጋጣሚ ፎሎ አድርጉት። ክርስቲያኖች ዲያቆን መኩም ፎሎ አድርጉት። ጋዲን ፎሎ አድርጉት። አጋጣሚ ግን የዋድን እኔ እግዚአብሔር በሚያውቀው አላውቀውም ነበረ። ከነማን ጋር ነው? ከነ ኤርሚያስ ጋር በነበሩበት ጊዜ እኔማ ልጁን አላውቀው፣ ይኸው ፈጣሪ በሚያውቀው እና እዛ ተገብቶ የሆነ አስተያየት ምናምን ሲሰጥ ኤርሚያስ ጓ ይላል። ኤርሚያስ ጓ ካለ በኋላ ቢኒ የሚባል ፎቶን አውቀዋለሁ ምናምን ተባለ። በቃ እኔ ምናምን ተባብለን ጓ ብለን ላልኩት ነገር በጣም ይቅርታል። አስፈላጊም አልነበረም። የክርስቲያንም መንገድ አይደለም፣ ትክክለኛም አይደለም። ምክንያቱም ክርስትና ለሚሰድብ አይደለም፣ ለሚሰድብ ለሚመታ፣ ለጠላትን ውደድ የሚል ክርስትና እያለ አንተን ለማሳጣት እኔም በሄድኩበት ሳላውቀው በነበረው ነገር ላይ ከልብ ይቅርታ ብራታ። በፍጹም በፍጹም እኔም ፒክቸሩንም ምንም አልደረሰም እኔ ጋር እስከማውቀው አላደርገውምም። የኔ ማንነትም አይደለም በዛ ደረጃ የሚሄድና የውሃድ በጣም ይቅርታ። ከተወያዮቹ አንዱ ወጥተዋል። ቱሚያነስት ወጥቷል አንደኛው። ስለዚህ ኔክስት መኩ ወይም ጆናታን ቢመለስ ጥሩ ነው። ጆናታን ተወያይ ነው እንዴ? ጆናታን ወጥቷል እና መመለስ አቤል ይገባል እንዴ? እኮ ይገባል፣ ግን ኤፍዬ ጆናታን ግን መመለስ አለበት። ይመጣል፣ ችግር የለውም። ጆናታን ይመጣል። አንዴ ኤፍም ልደትም አንዴ። እኔ እኮ ቁም ነገር ነው ያወራሁት እዚህ ጋር። የውሃድ ፕሊዝ የምትለውን መስማት ፈልጋለሁ በአንተ። አረ ዮኒ ምንም ችግር የለውም። እኔ ሲጀመር እንዲህ እንትን የሚይዝ ሰው አይደለሁም። አክቹዋሊ በዛ ሰዓት እንደዛ ምናምን ብሎ ሲናገር ኦፍኮርስ እሱ ለምን እንዳለ በደንብ ምናምን ስለማቅ አንተም በዛ ሰዓት ኢሞሽናል ምናምን ሆነ ልትለው ትችላለህ። እና አክቹዋሊ አንተን እንደው አልያዝኩም ነበረ እውነት ለመናገር ሞር የእሱ ነበረ እንትን ያለኝ ማለት የውይይት ጥሪ ያቀረብኩት ያንን መቀበል ትተው ከዛ ፎቶውን እንዲ ያለኝ ለቀዋለሁ ምናምን ሲል ሞር እንደው
ትንሽ ያበሳጨኝ እሱ ነበር እንጂ አንተ እና በጣም አልተቀየምኩም። ሶሪ ይቅርታን ከራሴ ነው ገብተዋል። ስለሌላው አይመለከተኝም፣ እግዚአብሔር ያክብርልን። ግን በዛ ደረጃ ማለት አልነበረብኝም። ለምንም እንዳልኩኝ አላውቀውም፣ እግዚአብሔር በሚያውቀው። ምክንያቱም ጸቡ የእናንተ ነበረ በተወሰነ ያው ጥሪ ምናምን ስለነበረ በዛ ይመስለኛል። እና በቃ የተደረገው ነገር ጭካኔም ያለበት ስለሆነ ከልብ እኔ ችግር ደግሞ የለውም። ከዛ በኋላ አልገባሁበትም ጉዳዩ፣ እግዚአብሔር በሚያውቀው። ያ በጣም ሶሪ። ያንን እሺ፣ ኧረ ችግር የለውም። እግዚአብሔር ያክብርልኝ አስበህ ስለጠየቀኝ። ፎሎ አደርጋለሁ። ፎሎ እንደራረግ ያለ ነው። የዛሬ 2 ዓመት አካባቢ ነገር ነው ክርስትና ፍቅርን እንጂ በዚህ ደረጃ መሄድ አለብን ብዬ አላስብምና ሁሌም በሆነ አጋጣሚ ባገኘውል ነበረ በዛም ሆኜ የማወራና ትንሽ ይደብራል። ወደዛ ደረጃ ክርስትናን መውሰድ ጭካኔና ጥላቻ እንደሆነ የሚያሳይ ስለሆነ ከዛ ነገር ሁላችንም ንስሐ ብንገባ፣ በተለይ የሰው ሕይወትን እንቀይራለን ብለን የሰው ሕይወት ለማጥፋት ወደ ክርስትና እናመጣለን ብለን በዚህ ደግሞ የሰውን ልጅ ለማጥፋት የምንሰራ ከሆነ የክርስትና አይደለም እና ከዛ ትምህርት ወስጃለሁ፣ ትልቅ ትምህርት እና የዋድ ክበርልኝ በዚህ አጋጣሚ ታንኪው። ገስት ላይ ነው ያለው እና አስገቡት። አስገባ ዮኒ እስከምታስገባ ግን በነገራችን ላይ ዮሐድ የዛሬ 2 ዓመት ምናምን አካባቢ ራሱ አስታውሰ ከሆነ ቅድም ዘዶ ሲያሳይ አልነበረም ቪዲዮ ራሱ ዮሐድ ነበረ ያንተ ቤት እንትን እያደረገ ነበረ በዚህ ርዕስ ላይ ማለት ነው። አይገርምም? ረስቼዋለሁ። እግዚአብሔር ነበረ ያንተ ቤት እንትን እያደረገ ራሱ ነበር ራስ ነበር በዚህ ርዕስ ራሱ ዮሐድ ነበር ያለው ማለት ነው። አይ ፕሮፋይሊ በእርግጥ አቡነ ሽኖዳ ናቸው። በዛ ሰዓትም ግን ተቀይሮ ነው ማለት ነው ፕሮፋይል ፕሮፋይሌ ስለተቀየረ ለዛ ላይ ያ አልመጣልኝም ወይ አርጅቻለሁ። ከሁለት አንድ በፍቅር ቀጥሉ። ያለቀ ነገር ስለሆነ ይሁን። ይቅርታና ቅድም አቢል ያቀረቡ ጥያቄ ነበረ። ሰዓታችንን ለመጠቀም ያክል ጥያቄውን አድሬስ ሲጠይቅ ጥያቄው ርሱ አይደለም ተብሏል። አልጠየቅም። ርሱ አይደለም ስለተባለ ጥያቄው ከሽዋል። ስለዚህ እንደ አዲስ ነው የሚጠየቅ። በቃ እሱ ስለሌለ እንደዛ እንችላለን። በቃ ኤፋ የታዘብከውን ጠይቅ። እሺ ማን ነው የሚመልሰው? አንድ ሰው መጀመሪያ፣ ከሁለት አንዳችን የሚባል የለም። መጀመሪያ ምረጡ አንድ ሰው። ለምን መርሱ ነው ያፈለግከው? አይ አይደለም፣ ከዮሐድና ከልደተ ቃል አንድ ሰው። እኛ በአንድ ቤተክርስቲያን ያለን ሰዎች ስለሆንን ተወያዮች ነን። ከሁለት አንዳችን መልስላለን። አንተ ጥያቄን በፈለግከው መንገድ አቅርብልኛ። አንድ ቤተክርስቲያን ውስጥ አንድ ሳክረመንት የምንቀበል አማኞች ነን እኮ። አንድ ሰው ይመረጣል። ገባ ነው ውይይት። የፈለግነው ሰዎች እንመልሳለን። እሺ እኔ ብዙ ጥያቄ ነበር የነበረኝ። አንደኛውን እሺ ላስቀድም። ከሁለት አንዳችሁ እንግዲህ ጭቅጭቅ እንዳይሆን ዝም ብዬ ጥያቄ ልጠይቅ። ልብ ብለህ ስማኝ። ሆኒ የምጠይቀው ማለት ነው የምጠይቀው ጥያቄ ቃልዬ ሚት አድርገው። ሶሪ ችግር የለውም። እስካሁን ሲወራ የነበረው እንግዲህ ታውቃለህ፣ ስግደት ሁሉ አምልኮ ነው ወይ አይደለም፣ በዛ ጉዳይ ላይ ነው። የሰገዱ ሰዎች አሉ በመጽሐፍ ቅዱስ፣ ሪጀክት ደግሞ ያደረጉ ሰዎች አሉ። እሱ ላይ ነው ዲስከስ የተደረገው እና ጥያቄን ልብ በል እና ስሙ የምትመልሱ እና 7000 ሰው እዚህ ያላችሁም ስሙ። በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እስከ ራዕይ የመጨረሻዋ ቃል ድረስ ኦኬ፣ ከዘፍጥረት እስከ ራዕይ መጨረሻዋ ድረስ ነው ያልኩት። በሙሉ መጽሐፍ ቅዱስ ውስጥ ልብ በሉ። ጥያቄን በደንብ ስማኝ። የጸጋ ስግደት ይሁን የክብር ስግደት ይሁን እናንተ እንደምትሉት የአምልኮ ስግደት ይሁን ላልተገለጠለት ሰው ወይም ላልተገለጠለት መልአክ፣ ያ ማለትም ማለት ነው ፊት ለፊት ላልተገለጠለት ሰው ለሌለ ሰው፣ ለምሳሌ ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ የሰገደ አንድ ሰው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ድረስ አይጀሴድ አንድ ሰው አለ? እሱ ተቀይሯል መሰለኝ። ኦኬ ቆይ ቶ ችግር የለውም። አሁን
ኤፍሬም ለማን ይሰገዳል? ስግደት ለማን ይገባል? ሲገለጡ ሳይገለጡ ሳይሆን ስግደት ራሱ ስግደት ሁሉ አምልኮ ነው ወይስ አይደለም ነው። ስለዚህ አንተ ተገልጦ ተሰግዷል ብለህ እያመንክ ነው። ሰው ስግደት ሁሉ አምልኮ አይደለም የሚለው ታምናለህ ማለት ነው። እሱ ነው ውይይታችን። ስለዚህ ኮንፌሳችን ስለዚህ ልናገር ነው የሚሆን እንደተናገር ያውላችሁ መልስ ነው። ጥያቄ ነው መጠየቅ ልናገር። ኧረ ልናገር ዮኒ ከተመለሰ በኋላ ቀደም እንዴት ነው ለእናንተ ጊዜ እንዴ ከመለስ በኋላ መልስ ለአስተያየት ልስጣርገውና ቆይ ስማኝ። ቅድም ዮኒ በሰጠው ላይ ሪፍሌክሽን እንስጥ ተብሎ እምቢ ብላችሁ አሁን አንተ ጠያቂ ሆነ ሪፍሌክሽን አሰጥም። ስለዚህ ዮኒ ማኛ እናንተ ከመለሳችሁ በኋላ ሀሳብ አልሰጥም እንዴ? ዮኒ ነው እሱ ኢኮኖሚ ልስጥ እኔም ሀሳብ ልስጥ። አንዴ ገለልተኛ ነው ገለልተኛ አካል ነው። ከእናንተም ሳይድ አይደለም። ስለዚህ የለም መጽሐፍ ቅዱስ ውስጥ የለም፣ በፍጹም የለም። ምንድን ነው የምልህ መሰለህ ከርዕሱ ጋር አብሮ የሚሄድ ነበረ የአክብሮ ስግደት በቃ መጽሐፍ ቅዱስ ውስጥ የለም። ላልተገለጠለት የሰገደ አንድም ሰው የለም። አንድም እሱ አይደለም ርዕሱ ከሆነ ርዕሱማ በቃ አለቀ እኮ ያልሰገደ የለም። ስለዚህ ማንም እንዳይሰግድ አለቀ እኮ በቃ ውይይት እስከ ራዕይ አንድ ሰው ነው ያልኩት። አንድ ሰው ካለ አንድ ሰው ለተገለጠ ነው ላልተገለጠ ነው አይደለም ነበረ። ሌላ ጥያቄ እንደዛ ከሆነ መናፍስት ጠሪነት ነው። አንተን ልጠይቅህ እንደሱ ብለህ ዮኒ እኔ ሀሳብ ሳልሰጥ አንተ ትጠይቀኛለህ። እኔ ሀሳብ ልስጥ በመልሱ ነው። አልሰጠውም። አንድ ደቂቃ ብታብኝ አንድ ደቂቃ አንተ ዳቆን አትረብሻ ዳቆን አትረብሽ። አንድ ደቂቃ ልስጥ። አንድ ደቂቃ ጥያቄ እንደሰማኸው በመጽሐፍ ቅዱስ ውስጥ አንድም ቦታ በብሉይ ኪዳን ይሁን በአዲስ ኪዳን ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ ኦኬ አንድ ሰው የሰገደ በመጽሐፍ ቅዱስ ውስጥ የለም። ዛሬ እነሱ የሚሰግዱት ላላዩአቸው ላልተገለጡላቸው ለማያውቋቸው ሰዎች ነው የሚሰግዱት ማለት ነው። ይሄ ደግሞ መናፍስት ጠሪነት ይባላል። መናፍስት ጠሪነት ነው። ይሄ ለተገለጡትስ ለማ ተገለጠ? አሁን ለምሳሌ ለነ ዳዊት ተሰግዷል አይደለ? ምን ሊባል ዳዊት ፊት ለፊት ዳዊት የምትለው አሁን ፊት ለፊታቸው ነበሩ አልነበሩም? ፊት ለፊቱ ነበረ። ገባኝ። ስለዚህ ተሰግዶለታል። አልተሰገደለትም። ለማን የተሰገደው? ለንጉሱና ለእግዚአብሔር ሰገዱ ነው የሚለው አይደለ? ኦኬ ሆዶን ሰከንድ አንድ ጥያቄ ልጠይቅህ። ቅድምም ስትል ነበረ ዮኒ አንተን ነው የምጠይቀው። አሁን በመጽሐፍ ቅዱስ ውስጥ እነዚህ ህዝቦች ለምሳሌ ጣዖት አምልከው ያውቃሉ። ስለዚህ ጣዖት ማምለክ ትክክል ነው አይደለም? ስለዚህ መጽሐፍ ቅዱስ ውስጥ አንድ ሰው አድርጓል ተብሎ አይደረግም። ዝሙት የሰራ ለመጽሐፍ ቅዱስ ውስጥ ጻድቅ ሆኖ አሁን ለምሳሌ ዳዊት ዝሙት ሰራ፣ ሰው አስገደለ። ስለዚህ ዳዊት ሰው አስገድለዋል፣ የሰው ሚስት ቀምተዋል ብለህ ሚስት ልቀማ ነው እንዴ? የተደረገ ሁሉ አይደረግም። መጽሐፍ ቅዱስ ውስጥ አድርጎ የተባለ ነው የሚደረግ። ስለዚህ ህዝቡ ጣዖት እያመለኩ ነበር ነው። እሱ የኔ ጥያቄና መልስ ላይ ነው የምጠይቀኝ። እኔ ስጠየቅ ነው የምጠይቀኝ። አሁን እኮ ጠያቂነትን ትተህ ሌላ ነገር በቃ በዚህ 3 ሰዓት ተወያዩ። በዚህ በቃ ጨርሻለሁ። ጣዖት እያመለከ ነው። አንዴ በእናትህ ይህን ኢሹ እንትን ልበል። ኤፊ እንደው ምን አይነት ኮንክሉዥን? አንደኛ ዮኒ የተነሳውን ጥቅስ አይተህ ከሆነ ጉባኤው ነው የሚለው ለንጉሱና ለእግዚአብሔር ሰገዱ የሚለው ጉባኤው ነው። መጽሐፍ ቅዱስ ላይ ሰዎች ጣዖትን አምልከዋል። ኦፍኮርስ አምልከዋል። ከዛ የእግዚአብሔር ቁጣ ሲመጣ ተመልክተናል። እግዚአብሔር ጣዖትን አታምልኩ ብሎ ሲከለክል አይተናል። እንዴ እዚህ ጋር እኮ ጉባኤው ነው ኮንግሪጌሽኑ ነው ሰገደ እየተባለ ያለው። እግዚአብሔር እዚህ ጋር ተሳስታችኋል ብሏቸዋል አላላቸውም እንዴ? አረ ፊተው እኔ በጣም እኮ ቤዚክ ሆነ በጣም ቤዚክ መጽሐፍ ቅዱስ በቃ ወደ ኦኬ። ስለዚህ አንተን አርጊመንት አይደለም ወደ ሌላኛው ጥያቄ ያንተን አርጊመንት እሺ፣ ቆይ ያንተን አርጊመንት እግዚአብሔር አልተቆጣም ስትል ኃጢአት ሰርቶ እግዚአብሔር ያልተቆጣው ጻድቅ ባሳየ ይሄን አርጊመንት ተባለ። ቆይ የኛ ተራ ነው አሁን እንጠይቅኛ። እሺ ካደ መሀል ላይ ለምን ታወራላችሁ? ካዲያ እኛ እንጠይቃ በቃ አሁን ደግሞ እኛ እንጠይቅ። ሪፍሌክሽን ስለሰጠ ጋቢሳም ሪፍሌክሽን ሰጠ። እንደ ሶሳይቲው ቃሌ ሰግደዋል ብለዋል። ጣዖት አላለም ነበር። እሱንም እንዳረሰው ይሄ ጋር ይቀጥል። ይሄን ተቀብሎታል። አንተ ሪጀክት ያደረግከው ስቀጥል ጋር ዜና ክብርልኝ። ጆ አለ ጆናታን ድምፁ ትንሽ አይሰማም። ጆ ይቅርታ
ስሙ ትንሽ ከፍ ብታደርገው እዚህ በላይ እሺ። አሁንስ አሁን ይሻላል። በሉትራን ትራዲሽን ውስጥ በመስቀል ፊት ለፊት እና በመሰዊያ ፊት ለፊት በአውዳውን ይደረጋል አይደረግም? እሺ በሉትራን ትራዲሽን ውስጥ ይሄ ሲጀመር እንትን አይደለም፣ እንደ አዲያፎራ የሚባል ነገር አለ። አዲያፎራ ማለት ይደረጋል አይደረግም ነው ጆዬ ጥያቄ። መጀመሪያ እኮ ልመልስልህ፣ ጥያቄ ብቻ ጠይቀህ ነው ቁጭ የምትለው ወይስ ባክ ኤንድ ፎርዝ አለው? አይ ይደረጋል አይደረግም የሚለውን በለኝና ይደረጋል የሚደረገው ከምን አንጻር ነው የሚለው ማብራሪያ ይሰጣል። መጀመሪያ ይደረጋል በመስቀልና በመሰዊያ ፊት ለፊት በአውዳውን ዝቅ ይባላል አይባልም የሚለውን የእርሶር ነው በለኝና ከዛ ወደ ማብራሪያው ትገባለህ። ጆዬ ዝቅ ይባላል ግን ለመስቀሉና ለመሰዊያ አይደለም ባጭሩ። ኦኬ በመስቀሉና በመሰዊያው በፊት መስቀሉ ፊት ለፊት ዝቅ አይሉም ሉትራኖች? በመስቀሉና በአልታሩ ፊት ለፊት ዝቅ ብለው በአውዳውን አድርገው ክብር ይሰጣሉ። ያ የሚደረገው ሊተርጂካል ፕራክቲስ ነው ወይም ደግሞ በሊተርጂካል ሴርሞኒ ውስጥ ነው። ሊተርጂካል ላይ ደግሞ የእኛ ሜይ ቢ ካወቃችሁት ክራይስት ሪል ፕሬዘንት እዛ እንትኑ ላይ በብሬድ ኤንድ ቫይን ውስጥ ስለሚገኝ ብለን ስለምናምን ለክርስቶስ ለዛ ለተገኘው ለክርስቶስ ስጋና ደም ነው ስግደት እያደረገ። ስለዚህ ኦርቶዶክሳውያን ታቦቱ መሰዊያ ፊት ለፊት ቢተስሉ ኦርቶዶክሳውያን ጋርም ችግር የለውም ማለት ነው በእናንተ ትምህርት አይደል? ታቦት ስትል አሁን ይሄ መሰዊያ አይ አይደለም፣ ጀስት ኦቨርኦል እኛው ለምሳሌ መሰዊያ ፊት በአውዳውን እናደርጋለን። ስለዚህ ሉተራኖችም እንደሚያደርጉት ኦርቶዶክሳውያን ቢያደርጉት ችግር የለውም ማለት ነው አይደል? አይ እኛ ለክርስቶስ ነው ለራሱ ለክርስቶስ ኢየሱስ ብለን ነው እሱ መሰዊያ ፊት አይደል? መሰዊያው ፊት ለክርስቶስ ኢየሱስ ያ የተገለጠ አካል አለ ስለምናምን የተገለጠ አካል አለ ግን እናለ በቃ ሁለተኛ ዙር ሌላ ጥያቄ ጠይቃለሁ። በኋላ ፕሩቭ ማድረግ ሪፍሌክሽን መስጠት ትችላለህ። የቀድሙን አሁን ጥያቄ ደግሞ ቀጥላለሁ። ሪፍሌክሽን ትላለህ እንዴ? ትቀላለህ እንዴ? ተጠየቅ። አንድ ጥያቄ እኮ ነበር ኤፍሬም ግን ኧረ ሩዳቱን ፕሊዝ የፖለቲካ ይመቸኛል። ሩድ ትሆንና ሩድ አቱን ትላለህ። ጣልቃ ትገባለህ። ጥያቄ እኔ ተራ ነው ትጠይቃለህ። ምን መሰለህ የተባባልነው ቅድም ትጠይቃለህ። እኔ ሪጀክት አላደረገም ጥያቄ። አንዳንድ ጥያቄ ተጠያይቀናል እና ቅድም ከጥያቄው በኋላ ዮሐድ ሪፍሌክት ያደርጋል ብላችሁ ነበረ ከተነሳው እሱ አንድ ዙር ስለተጠየቅን እኛም ስለጠየቅን የቀደሙ ቃሌ ያነሳው ነገር ላይ ዮሐዴ ሪፍሌክት